ጥያቄ ብቻ ነው የምጠይቅህ ነገ ማስና ሂስትሪ ፈተና አለ እና ከኤ ከቢ ከሲ ከዲ አንዱ ምረጥ ደስ ያለን ፊደል እኔ ሁሉ ነገር እየተፈጠረ እንደ ሀገር እንዴት እንደማይሰማን በጣም ግራ ነው የሚገባኝ። አሁን እነዚህ ልጆች መውቀስ ይከብደኛል ማለት ከላይ ያለውን ሁሉ መውቀስ ፈልጋለሁ። ኖርማሊ የትምህርት ስርዓታችን የት እየደረሰ ነው አይታችሁታል። ተማሪዎቹ በጣም ቸልተኛ ኔግሊጀንት በፊትም ቢሆን እኮ ባቦ ሰጤ መለስኩ የተብለው ስድብ እኮ ነው። ይሄ አቦ ሰጤ ላይ አያቀብ እኮ ተብሎ ነው። አሁን እኮ እነዚህ አቦ ሰጤ ያቆም ቀበርጥስ የተባሉት ሰዎች እኮ ሊቃውንት ሆኑ። አሁን እነዚህ ልጆች ያልፋሉ። በነገራችን ላይ ያልፉና የሆነ መስሪያ ቤት የሆነ ቦታ ይመደባል። ምንም ያቀል ታሪክ የለም። ባንክ ቤት ክለርክ ተቀምጦ መደመር አይችል ምናምን ገብቶ ምናምን አያውቅ። ጋዜጠኛ ሆኖ ቁም ነገር አያወራ። አርቲስት ሆኖ ደረቅ የመጨረሻ ምን እንደሆነ ያልገባው ለምንም የማይሆኑ መንጃ ፍቃድ ለማውጣት የጽሁፍ ፈተና መፈተን የማይችሉ ልጆች ሁሉ አሉ። ትምህርት ለስሙ ትምህርት ቤት ተምረዋል ተብለው ሃይ ስኩል ተምረዋል ምናምን እንደዚህ ተምረዋል ተብለው አሁን እዚህ መጨረሻ ምንድነው? ስንቶቻችሁ ናችሁ እየተሰማችሁ ያለው? ግን እንደዚህ ተሰብስበው መተው ቪዲዮስ ከመስራት ድረስ መልካቸው እየታየ እነዚህ ልጆች በቃ ይሄ ሁሉ ልጅ ቤተሰብ የለውም። ይሄ ሁሉ ልጅ ቢያንስ እንትን ቪዲዮ ላይ ቆየው እንደዚህ ነው ማስተምር የሚለው ወላጅ የለውም። ናው ልጆቹ ከ6ኛ ክፍል ጀምራችሁ ቤት ተከራይታችሁ ብቻችሁ ነው የምትኖሩት። ራሳችሁን የቻላችሁ ናችሁ። ራሳችሁን የቻላችሁ ብትሆኑ መናገር አይቀርም። ከንቱ ዜጎች ናችሁ። የሚመለከተው አካል ግን እንደዚህ አይነት ቪዲዮዎች ሳይ እርምጃ መውሰድ፣ ተማሪዎቹን ማማከር፣ ወላጆቹን መሰብሰብ። ወላጅን የሚሰበስበው ሰው የለም ጭራሽ ማንም ሰው። ወላጅ አምጣ ራሱ ቀረ ትምህርት ቤት። ወላጅ አምጣም ቁም ነገር ሆኖ ይቅር ወይ ሁሉም ተማሪዎች ጨዋ ሆነው ወላጅ አይጠይቁ ማለት ነው። በጠቅላላ የወላጅ ጎርፍ ነበር ቢመረው ትምህርት ቤቱን። ብትቆረቆሩና ወላጅ ብትጠሩ ኖሮ ብታማክሩ ኖሮ ተቆጣጣሪ የሌለው ዘርፍ ሆኗል። ዋና ቦታ ወንዝ ማንም ጥልቅ ብሎ የሚገባበት ትምህርት ቤት መክፈትም ማስተማርም ኃላፊነትም መሰማትም ግራ የተጋባው የሚቆጣ መምህር የለም። ምንድነው ቢል መምህር የለም። መምህሩ እኩል ቲክቶክ አካውንት ከፍቶ ፎሎ ያረጋታል ተማሪዋን፣ እሷን ፎሎ ታደርገዋለች። እብደታቸውን ውርደታቸውን እያየ ጸጥ ይላል። በነጋታው ክላስ ገብቶ ምናምን ያረጋል፣ ይማራል። እስከ 6 ሰዓት ላይ ተደዋውሎ ሺሻ ቤት ይሄዳሉ። ምን አይነት ሁኔታ ውስጥ ያለ ነው ግን? አገር አይደለም እነዚህ ልጆች። ነገ ጠዋት ግን ደምን ባያስለቅሱም እንደዚህ አሁን ወይ በጣም ደስ ቢል ኮንተንት ምናምን የምትል ትልቅ ሰው 6000 በታብቀለ ማውገዝ ሲገባ እኔ ጋር ደውለህ ምን አገባ ልጆቹ እንደነባቸው ለምን አይሆኑም? ለምን ቡሊ ታረጋቸዋል? አሳፋሪ ሰው ነህ። እንደ ትልቅ ሰው ራሱ አይጠበቅብህም እንደዚህ አይነት ነገር በእናገር። እንደ መምህር፣ እንደ ዳይሬክተር፣ እንደ ዩኒት ሊደር፣ እንደ ሪስፖንሲብል እንደ ኃላፊነት እንደሚሰማው ትልቅ ሰው አዳልት ዜጋ ያገባል። ቲክቶክ ላይ እንዲህ ሲያደርጉ ሪፖርት ታደርጋለህ፣ ለትምህርት ቤቱ ትናገራለህ፣ ለወላጅ ታሳውቃለህ ወላጅ ካላቸው። ይሄ ሁሉ ሰው ወላጅ የሌለው እኮ ነው። በዳቢ ሰውረን ከየት እንደተገኙ በጣም ነው የማፍረው። ምንድነው ፈተናውን ብለው ከዛ እንደዚህ ስታይል መሆኑ ነው ወይ? ኢትዮጵያ ነገ ጠዋት ምን እንደሚመጣብሽ ግን አሁን እናማራለናል። ነገ ነው ማየት ምን አይነት ነገር ነው? ሁለት ምን እያደረግሽ ነው? ከቴምር ሪልስቴት የገዛሁትን ቤት መች እንደምረከበው ቀን እየቆጠርኩ። ለዚህ ነው ቴምር ሪልስቴት በ7 ዓመት ውስጥ ከ8 በላይ ፕሮጀክቶችን እንዳስረከብ አታውቂም? ምን? አዎ፣ ለዛውም በጥራት ያለ ምንም ዋጋ ጭማሪ ቤታችሁ ጥንቅቅ አድርገን ለእናንተ ለደንበኞቻችን የምናስረክብ ካምፓኒ ነው። በአሁኑ ሰዓት ደግሞ በከፍተኛ የግንባታ ፍጥነት እየተገነቡ ያሉ ሳይቶቻችን ላይ በመሃል ፒያሳ፣ በሶማሌ ተራ እንዲሁም በአያት ከባለ 2 እስከ ባለ 4 መኝታ ቤቶችን በ10% ብቻ ቅድመ ክፍያ ይዘንላችሁ መተናል። ፈጠን ብላችሁ የቤት ባለቤት እንድትሆኑ ተጋብዛችኋል። እኔ ምላችሁ ለቅሶ ቤት ሄዳችሁ ለቅሶኛው ለሆም ገና የመጀመሪያና የሁለተኛው ቀን አታልቅስ እያላችሁ እንድቀርጋችሁ እየያዛችሁ መፈናፈኛ የምታሳጡ ሰዎች፣ ሰውየው ሀዘኑን እንዳይወጣበት አልቅሶ እንዳይወጣለት የምታደርጉ ሰዎች ግን ማስተዛዘናችሁ ከሆነ ተሳስታችኋል። እንደዛ አይደረግም። ያልቅስ እንዴ ካለው ሰው ጋር ከዘመዶቹ ጋር ከጓደኞቹ ጋር ብሎ የዛች ቀን አይደል እንዴ ያልቅስና ይሸኝ እንጂ። አንዳንዶቻችሁ ገና እንባው ለምን ወረደ እየጠረጋችሁ እንቃርጋችሁ ትይዟቸዋላችሁ። እንዴ
መቼ ታዲያ ሊያለቅሱ ነው? የዛችን ሁለት ያላቸውን ነገር ከሰው ጋር መወጣት መቻል አለባቸው። ምንም እንኳን ሀዘኑ ቀጣይነት ቢኖርም ከጓደኞቻቸው ከሚወዷቸው ሰዎች ጋር ሀዘናቸውን ሲወጡ ደስ ይላልና አንቃችሁ አላስቀብር አላስጨበጥ የምትሉ ሰዎች እባካችሁን ይሄ እኔ ተገቢ አይመስለኝም። ሰውየውንም እንደው ተውት፣ ሴትዮዋን ተዋት ፕሊዝ። እሺ ሌላ ደግሞ ገና እንባቸው ሳይደርቅ መቀለድ የምትጀምሩ ሰዎች ማለት ነው። እውነት እኔ በሆን ብላችሁ አስባችሁ ታውቃላችሁ እንዴ? ሰው እንባው ሳይደርቅ ቀልድ፣ አጓጉል አነጋገር ለማሳቅ መሞከር ትክክል አይደለም በፍጹም። ይሄ ባህላችንም አይደለም። አዎ ቆይታችሁ ለማስተዛዘን የሚደረጉ ነገሮች አሉ። ነገር ግን እዛው ትኩሱ ላይ ለማሳቅ እናንተ ራሳችሁ ካቀበለ ይሳቅ ለቅሶ ያ ሰውዬ ኩርምት ብሎ እዝን ብሎ ውስጡ እየተቃጠለ እዛ ሌላ ግሩፕ ተፈጥሮ ይሳቃል፣ ይጫወታል። ሌላ ተአምር ሌላ ነገር ውስጥ ነው ያለው። አረ በእውነት ደስ አይልም ይሄ። ሌላው ሌላ ነገር እንደውም ንቶ ይሄ አመጋገቡ፣ ያለባበሱ፣ የሽቶ፣ የፀጉሩ የምን እሱ ዝም ብሎ ማለት ነው የሚሻለው። እና ይንሰቅሰቁ ለምትዩ ባጭሩ አሁን እንትን ነገር አለው ስነ ልቦናዊ ነገር ያው ሀዘን ሲወጣል ምናምን እስከ መጨረሻው ወደስ አልገባም ግድ የለም ገብቶኛል። ሀዘንን ኮንፍሮንት አድርገው አይነት ነው ነገሩ። አሁን ያነሳሽው ነገር እውነት ቢሆን ጥሩ ነበር። ባድናቆቱ ሰጅል ግሌን ቪዲዮ ኮንሰርኔሽን ወድጄዋለሁ በጣም እውነት ግን አይደለም። አሁን በነገራችን ላይ አንሰቅሳቂ ይበዛል። እንደው አሁን አንቺ ምትዩ ሰውየው ይውጣለት ንቅል ብሎ ይውጣላት እስከ መጨረሻ ጫፉን እንዳትነቁት በቃ እንትን ካልገባው ካለም ያው ኢንሳይድ ይከተል ነው አንቺ እንደ ጨዋታው ነው መነሻው ገባጃል እኮ ሀዘን ካልወጣል በስተቀር ይቀጥላል። ሀዘኑ ቀጣይነት እንዳለው ሆኖ ብለሻል እንደተጠበቀ ሆኖ ሰውየው መቀጠል አለበትና እኛ ረበሽ ነው አሁን እንዳይሰቀሰቅ ሀዘኑን ይዞ እንደ ጥቅምት ብርድ እንዳይል በጠበጥ ነው እኛ ነውና እየተመለሳችሁ እየመጣችሁም እንደዚህ አትሳቁ እንትን ቀልዳት ቀልዱ ነው ያልሽው። ቢሆን ጥሩ ነበር። በነገራችን ላይ እዚህ ሀገር ኮንሽ አላቀም ወይ ከቤት ብዙ አትወጪ ይሆናል ወይ እንትን ቪአይፒ ለቅሶ ሆናል የምትደርሺው። ውጭ ሀገር ኮንሽ ግን ልንገርሽ አበሻ እንደዛ እኔ የለቅሶ ባህልን በሚመጣ ላንሳልሽ አበሻ እንደዛ ነገር አያረግም። በነገራችን ላይ ያንሰቀስቅሻል እስከሚበቃ ድረስ ገና ለገና ለቅሶ አንቺ ይሆነ እንባሽ ጠገግ ብሎ ገና ሀዘን ቤት ከቀብር ተመልሶ ፀሐይ በልጦት እንደገና ገና አዲስ ቀብር ነው። ያው አስክሬን ከቀብር መልስ ነው መጽናናት ያለው። በነገራችን ላይ አንቺም ትንሽ ያጋነሽዋል። ከቀብር መልስ በፊት እንባ ተጣራጋ እንደሚጠርግ ሰው የለም ታች የለውም። ከቀብር በፊት ከደረሰ በኋላ ግን ጦረዳ ያፈርቀምሷል። በቃ አለቀ። አንተ አሁን ተጽናናት ተመለስ ነው የሚባለው ሰው እንጂ ከዛ በፊት የነበረው የለም። እኛ ጋር ግን እሱም የለም ሲጀመር ገና ከዛ ሁሉ ፀሐይና መከራ ሰውየው መለስ እንዳለ እኔ ሁሌም ቢሆን እንደው አንዳንዴ ብናስተካክለው ምለው ገና መለስ ቁጭ እንዳለ ሪሄርስ አድርጋችሁ የምትመጡ ሰዎች አላችሁ። ዛ አንቺ ገብተሽ መጀመሪያ ወንድሜ በይ እኛ ከኋላ እንከተላለን ምናምን ብሎ ልክ እንደ ስቴጅ አክሽን እንደሚባለው ገና ከበረስ ገቢ ወይኔ ምናምን ተብሎ ትንሽ ዲስፕሌይ ታይቶ ዘራፍ አካኪ ሽለላ አስመስልሽ ሶስት ሰው አቅፏችሁ ቁጭ ይላል። እንባ ወፍ የለም ምንም ነገር። ከዛ ከተቀመጣችሁ ትንሽ ቆይታችሁ ወደ ጨዋታው ነው የሚገባው። አሁን ያ ምንድነው ክሬዲት ለማግኘት ነው ዋናው። ሀዘንተኛው ክሬዲት ይሰጠናል በሚል የሱ ስሜት ቆይ እሱ ሊጽናና እያሰበ እኮ ነው እየተረጋጋ ነው። እየተረጋጋ ያለ አፍላ ሀዘንተኛ ላይ ገብተ ወይኔ የመሰለ ልጅ የመሰለ ሸበላ ስል እንደገና ይነሳበታል። አሁን ከዛ ደግሞ ወደ 11 ሰዓት ላይ ደግሞ ይመጣልሰው አለ ይመጣል በሰላም ጠጋ ብሎ እኮ ነው እግዚአብሔር አጽናማን እንገድል ታመው ነበር ይላል። ተቀበሩ እኮ ልታከማቸው ነው። ታመው ነበር አዎ ነበር። ምን ይሁን የት ሞከራችሁላቸው? የካቲ ኮሪያ ጥሩ ነበር ያለ ሰው ሁሉ አለ። እናንተ ናችሁ የደፋችኋቸው እና ማለት እኮ ነው። አሁን ምኑን ማጽናናት እስቲ ማባባስ እኮ ነው። 3 ሰዓት ለስላሳ 10 ይዘህ ትመጣለህ። ከዛ በኋላ የምትሰራው ድራማ ሌላ ታሪክ ነው። ሀዘንተኛ አይረጋጋም። እዚህ ሀገር ውስጥ 12 ዓመት ውጭ ሀገር ቆይቶ ከመጣ በኋላ በሰላም ሰውየው ኑሮ መስርቶ ልጅ ወንዱ ትዳር መስርቶ ኔክስት ቻፕተር አድርጎ ማለት አልሰማውም ይላል። እኔም አልሰማውም ነው የምትለው። ስለምን ጉዳይ እኔም አልሰማውም ማን ነው የምትለው። ወደ 12 ዓመት መልሶ ሊያንሰቀስቀን የሚሞክርበት ሁኔታ አለ። እናቴ አንቺ የመከርሽው ምክር እኛ ያገልጸንም ሲጀምር ይሄ ከፍተኛ ነው ችግር። መቼም አለባበሱ ምናምን ያልሽው እኔ አሁን ካርታ መጫወትን ለቅሶ ላይ አልደግፍም። ቁማር ቤት ገብቶሻል። ሀዘንተኛው ራሱ ለቀስተኛው እንዲጫወት አልደግፍም። ስንት 10,000 ብር ከተበላው እኮ ጋቢ ተቀብዬ እቀመጣለሁ። ሞት ባይው ይሄ አለ። ሌሊት ራሱ በእንቅልፍ ልብሽ ሀዘንተኛው ተኝተ ራሱ ድንኳን ውስጥ በእንቅልፍ ልብ ከመሬት ተነስቶ የሚያለቅሰዋል።
በእንቅልፍ ልብ ሁሉ ነው አስተኙም እኮ አሁን ይሄ እንደው ቢስተካከል ሪሄርሳል ለቅሶ ባለፈው ስለ ቢፌ ሳውራ ነበር ነውር ነው ሪሄርሳሉም ነውር ቲያትር ነው አንተ ስላለቀስ ከኔ ክሬዲት አልሰጥህም ምንም ፖይንት የለውም ፊትህን አይቻቃለሁ ማዘንህና ካልቸራሊ ይሄንን ነገር እንደው አይተሽ ያነሳሽ እንደው አንዳንዴ እንደዚህ ባህላችን አንስቶ የሚመከር ሰው እድሜሽ ይርዘም እግዚአብሔርን አንቺ በመጥፎ ሴንስ አይደለም ነገራችን ማሳው ማለት ምንም የምትተችበት ነገር የለም ትንሽ የሆነ ነገሩን አልተረዳሽም እኛ በተቃራኒው ነን ለማለት ነው የለቅሶ ባህላችን ላይ አቤት መስተካከል ያለበት ጉዳይ አንድ ቀን አወራችኋለሁ እሺ ይሄ ነገር እንደኔ የሚያሳስባችሁ ሰዎች ካላችሁ ይሄ ሲሪየስ ነው በነገራችን ላይ ሲሪየስ ነው ማለት ከዚህ አንድ አንስቻለሁና ሲሪየስ ነው እኔ አንዳንዴ እንደዚህ አይነት ነገሮች ሲደረጉ ደንበኛ ባይኖር አይደረጉም በነገራችን ላይ ባለፈው ትክክለኛ ስቶሪ ልንገራችሁ ሰውየው ከጀርመን ሀገር ነው የመጣው ከጀርመን ሀገር መጥቶ በስነ ስርዓት ጀርመን ሀገር 10 ምናምን ይኖር ሰው ነው መጥቶ ከነዚህ ዝርዝሮች ውስጥ ለአንዱ ከሌ ያላችሁ በስነ ስርዓት ከአዲስ አበባ ቲኬት ቆርጦ 500 ምናምን ኪሎ ሜትር ሄዶ እሱን እንደ ኩራት ሁሉ ተመልሶ መጥቶ ሲያወራው ሰምቻለሁ በጆሮዬ አሰርቼ መጥቻለሁ የታባቱ ካሁን በኋላ ምናምን ሲል ማለት ነው እንዴ አረ እንፈርኛ ግዴላችሁ አለ ሁሉ የት ነው የደረሰው ግን አሁን እንደዚህ ተብሎ ይጻፋል ለማህበረሰብ እኮ ብዙ ሰው ያቀፈቁ ነው ማለት በጣም ብዙ ሰው ያቀፈቁ ነው አሁን ይሄ በቃ እንደመብት ትልቁ ሰው የሚያደርገው ከሆነ ወጣቶች እንመለስ እንደዚህ ወጣቶች ተመልሰው ወደ ምናምን ነው ይሄን ህክምና የሚሰሩ ልጆች አንድ ተቋም ከፍተው አንድ ምናምን ከፍተው ማንንም ላይሰንስ ያስጣቸው በነገራችን ላይ ግማሾቹ ተወርዋሪዎች ናቸው ዝም ብላችሁ ነው ገንዘባችሁ ነው ትበሉት ግማሹ ሰው ግን ፐርፐዝሊ ከባህር ማዶ የመጣውን ተውትና እዚህ ከተማ ውስጥ ሲያዩት ልብስ ለብሶ ሰው የሚመስል ስንት ቦታ እንዲህ ሲጎማለል የሚውል ሰው እንደዚህ አይነት ነገር ከፍሎ ሲያሰራ ስታይ በጣም ነው የምታፍረው በዚህ በአንደኛው ክፍለ ዘመን ዓለም ስም ተደረጃ በደረሰበት ዘመን አሁን እንደዚህ አይነት ዝርዝር ይቀርባል ለሀብት ምን አትሰራም እንዲወት ለሀብት ቶ የተረፈው ለቁማር ይላል ለቁማር እንትን መሰለኝ ሚዋጥ እንዲሁ የሚውጥ ነገር ይዋጣችሁ ለቁማር ቀጥሎ ደግሞ ለሎተሪ አለ ይሄ ቢሆን እኮ ብሔራዊ ሎተሪ ከስሮ ጥንት ዘግቶ ይጨርስ ነበር በቃ ጥንቅቅ አርጎ የሚዳሰስ ነው አሉ ሎተሪ እንደዚህ ተዳሰሰውና ሎተሪው እጣው ላንተ ይወጣል መጨረሻ ኳሶቹ ሲሽከረከሩ እጣው ላንተ ይወጣል እቁብ በመድኃኒት በባህላዊ ህክምና እቁብ ሲወጣ አይታይም የራስ ገንዘብ እኮ ነው እቁብ አባቴ የራስ ገንዘብ ማለት በቃ ትጥላለህ አንዳንድ ሺህ ሮቴሽን ላይ ደርሳል ገንዘብ ነው በልቶ ለመጥፋት ነው እቁቡ ኢትስ ቶታሊ በጣም ነንሰንስ ማለት ነው ሄደና በጣም ያዝናናኝ ፓርት 10ኛ ለፍርድ ቤት ክርክር ይላል ጠበቆች ወይ ዋ በልቷቸዋል ፍርድ ቤት ክርክሬው ቋጥሮ ይመጣልሃል አንገት ላይ ቀኑን ሙሉ ስትጠቅስ ብትል አንቀጽ ዳኛው ለሱ ነው ቀርቡ ያረጋል እንትን አንተ ራሱ ዋስ አንጣል ትባል ትችላለህ ጥብቅና ቆመ እና በትዳር መካከል አለመስፋማት ለሚፈጠር ያለት እንትን ይላል ትዳር ለገረገራቸው ይላል ገረገራው እንደዚህ ያንገራገረው አይነት ይዘው እንደዚህ እንደመልቀቅም የተወጫፈረባቸው ትዳር አይነት ነገር ነው አሁን ለዚህ ሚታኘክ ነው መሰለኝ እንግዲህ አርጋ እንትን የምትለው ትዳር ሰላማዊ ሚስት ቤት ስገብ ቤቢዬ ሃኒ ትላለች አንተ አኝከ ገብተህ ክፉ ሰው ነህ ግን አኝከ ገብተህ አሁን ይሄንን ኮንቪንስ የሚሆን ትልቅ ሰው ያሳፍራል በጣም እያንዳንዱ ትልቅ ሰው ሞዴል መሆን አለበት ለነዚህ አይነት ነገር እቻ ሀገር ወዴት እየሄደች ነው ያሳፍረኛል ወደ ኋላ እየተመለሰን ከውጪ ሳይሆን ደግሞ ምናሳዝን ሰዎች አልሆናል ሰው ሊያዝንልን አልቻለም ተርበኮ ስጠወልግ ነው ሰው የሚያዝንልን እዚህ ሀገር ውስጥ ይሄን ሁሉ መኪና የስንት ሚሊዮን መኪና እየነዳችሁ አሜሪካን ሀገር የሚኖሩ ኢትዮጵያን የማይዙትን ስልክና ኮምፒውተር ነው የምትይዙት ዊንዶውስ ኤምኤስ ወርድ ራሱ መስራት ማትችል ሰውዬ ምንም የማይሰራል ተሳስተህ ከፓወር በተን ውጭ ምንም የማታውቅ ኮምፒውተር ላይ ተሸክመ ትዞርልኛለህ የሚታዘልን አልጠወልጋልን ቢያንስ እንኳን ሰው አዝኖ እነሱት ወደ ኋላ እየሄዱ ነው እንዳንባል እንኳን አንመስልም ሲያውቁ ዝነጥ ያለ ሰው መጥቶ እንትን ራስ ምታት ይዞኛል ያችን ነገር ስጠኝ እስቲ ምናምን ብሎ የሆነ ሶስት ቀጠል እንደዚህ አርጎ ጆሮ እዚህ ጋር ተናርጎ ሲያርግ ዋጥ መድኃኒት ግዛና እንዴ ይሄ ኸርባል ሜዲሲንም ከሆነ ትክክለኛ ክሊኒክ ላይሰንስ ያለው አለ ማአት ሂድና ቴራፒው ታሽ የሆነ ነገር አርግ እንዴት ነው አንተ አሁን ለፍርድ ቤት ክርክርና ለመስፋቀር ነው አይ ለአቃቤ እያሰራ ምን ነው እንዴት ነው እዛ ሀገር ውስጥ መግባባት አልቻልንም ተነጋግረን እኮ እናንተ ደግሞ ፕራውድሊ ሰው ፊት ነው የምትናገሩት ከጀርመን ድረስ መጣ ፕራውድሊ ካፌ በረንዳ ላይ
እኔስ በጓደኛ ነው እዛ ጀማ ውስጥ ግሩፕ ውስጥ ተቀላቅዬ የሰማሁት ሄጃ አሰርቼ መጥቻለሁ አሁን በጣም በቃ አሁን ሴፍ ነኝ አብሮዬ ይገርማል ሊረጋጋ አልቻለም ፕሌን ውስጥ ራሱ ይሄን እስከማሰራ ስቴብል አልነበርኩ አሁን ውስጤ ሲሻለው ተሰማኝ ምናምን ትላለህ እጅ ላይ የሚታሰር ቋጠሮ አምባሪ ዘመት ከንትን ይዘህ ሄደ ምን ማለት ነው አሁን በሱ ገንዘብ ልታገኝ ጀርመን ሀገር ሄደ ለገንዘብ አሰርተ መጣ እስከ ዛሬ 15 ዓመት እየጠጣ ያላገኘውን ገንዘብ አሁን ከየት ልታገኝ ነው ዶቃ ስራ ሄደ እንዲስ መባባል አለብን እንዴ ምን ይላሉ እንደው ኧረ በስመ አብ ኖርማሊ እኔ ፕሮባብሊ አሁን አንተ ገንዘብ ያለ ሰው ልትሆን ትችላለህ ያንድ የሆነ መስሪያ ቤት ሰራተኛ ደሞዝተኛ ልትሆን ትችላለህ በነገራችን እርገጠው ዘፈኑን ነው እርገጠው ገንዘቡን አይደለም አንድ ጊዜ የንቃት ጉዳይ ይመስለኛል እኔ መቼ እንደምነቃ አላውቅም ሲጀምር አሁን እንደው የሰርግ ስነ ስርዓት ነው እናውቃለን ገንዘብ ይሸለማል ሰው የሆነ ነገር ያደርጋል ምናምን ኖርማሊ ገንዘብ ሌጋል ቴንደር ያገሪቷ ሌጋል ቴንደር ህግ አለው ራሱን ችሎ ሌጋል ቴንደር አይዋረድም አይቀደድም አይረገጥም ሌላ ነገር አይደረግበትም ቆሻሻ አይተረግበትም የፈለገ አይነት ገንዘብ ቢኖር በአንድ 100 ብር ኖት ወይ በ200 ብር ኖት የሆነ ቆሻሻ ፐብሊክ ጠርቄ ጥላለው ምናምን ብትል አዝሎንጋዝ እንደዛ ስታርግ እስከተገኘ ድረስ ጥፋት ነው ወንጀል ነው ልክም አይደለም ሞራሊ እንደው ህጉን ተውት እስቲ ሞራሊ ስናስበው ኢትዮጵያን በገንዘብ ላይ ለመጫወት ያለን ሌግዠሪ እንደው ምን ያህል ድረስ ነው ሰርግ ባህላችን ነው እንዳትለኝ ምን ብሔረሰብ ነው የትኛው ብሔረሰብ ነው ገንዘብ በገንዘብ ጫማ የሚጠርግ ባህል ያለው እንደው ለልጆቹ የማይሆን ነገር ባታሳዩአቸው ጥሩ ነው ፋይን የሰርግ ቀን ነው በደም ተዝናና ተደሰት ምን አድርገው እንደዚህ ልክ ያጣ ነገር ማለት ግን ትክክል አይደለም ሲጀመርና ይሄንን ልታስቡበት ይገባል የሚከተሉ ሰዎች አሉ የሆኑ ሰዎች ይከተላሉ የሆኑ ሰዎች ይመጣሉ ነገ ጧት ደግሞ ሌላ ታሪክ ውስጥ ይገባል እኔ የተለያየ ሀገርም ፊልሞችም ምንም ዶክመንተሪ ማይተን እናውቃለን በእኛ ደረጃ ገንዘብ የሌለው በእኛ ደረጃ ደግሞ በገንዘብ ማላገጥ የሚፈልግ ሰው በጣም አይቻላቅም የትም ቦታ አይቻላቅም በሌለ ነገር መቼም ማላገኘው ምን አላላግጥበት ከሆነ አላቅም ሲጀምር አንተ ሊኖር ይችላል አላቅም እንደ ፐርሰናል የለም ይያልቋል ስላለ ግን መስመር መሳት ትክክል አይደለም እቺን ገንዘብ ለማግኘት መስሎኝ ደፋ ቀና ምትለው ወሩ ሙሉ ደሞዝ ለመቀበልና ምናምን ለማድረግ አሁን የወለወልክበትን ያህል ገንዘብ እኮ አታገኝም ሲጀምር ይሄ ሁሉ በአለም ዙሪያ ተበትሮ ይሄ ሁሉ ያገር ሰው እንደው ደፋ ቀና ምናምን የሚለው እኮ ይሄን ሁሉ ገንዘብ ለማግኘት ነው ኑሮን ለማሸነፍ የተቻለ ለመሆን ምናምን ሪስፔክት ነገር ያስፈልጋል የተወሰነ ነገር እና አንዳንድ ሰዎች ስትራይቭ የሚያደርጉለትን የሚጥሩለትን ነገር እንደዚህ ያርገ ዝቅ ማለት የሰርግ ልትሰሩ ኦኬዥናል ነው ባህላችን በኢትዮጵያ ባህል የትኛው ብሔረሰብ ደግሞ አለው የትኛው ብሔረሰቦች ነው ሰርግ ጫማ የሚጠርግ ያለው የትኛው ብሔረሰብ ገንዘብ ያለው ምን ትላላችሁ እንደው